መሰረታዊ አስተምሮዎቻችንና የገጠሟቸው ተግዳሮቶች የተሰኘው መጽሐፍ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን ለምርቃ መብቃቱ ተነገረ። ተምራት ሞቲ በስፍራው ተገኝቶ የዘገበው ዘገባ አለ እንደሚከተለው ይቀርባል። በየገጠሩ ያሉ የስነ መለኮት ትምህርት ለመማር እድል ያላገኙና ያለበቂ ድጋፍ በተረዱት መጠን ሳይታክቱ የእግዚአብሔር መንግስት እያገለገሉም ለሚገኙት አገልጋዮች አበርክቶት የተደረገው መሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች መጽሐፍ በመምህር ሸዋንግዛው ኃይሉ በአገልጋይ ኢያሱ ምትኩና በወንድም ዋለልኝ ወንዱ ተጽፎ በሐዋሳ አላሙራ የህይወት ብርሃን ቤተክርስቲያን የአብያተ ክርስቲያናት መሪዎች፣ አገልጋዮችና ጥሪ የተደረገላቸው እንግዶች በተገኙበት ለምረቃ በቅቷል። ዕለቱም በጸሎት በአብያተ ክርስቲያናት ህብረት መዘምራንና በሌዊ የበረከት መዘምራን የዝማሬ አገልግሎት ጅማሮ ያደረገ ሲሆን በመጋቢ ተስፋዬ ቃሚሶም የቃል እግዚአብሔር መልእክት ተላልፏል። በማስከተልም በአገልጋይ ኤፍሬም ብርሃን አማካኝነት የመጽሐፉ ዳሰሳ እየተደረገ ሲሆን አስተምሮቻችንን መጽሐፍ ቅዱስንና የቀደሙ አባቶቻችንን በማንሳት በተለይ አሁኒቷን የቤተ ክርስቲያን አስተምሮ ቁልጭ አድርጎ የሚያሳይ የሚያነቃና ወደ ትክክለኛ የመጽሐፍ ቅዱስ አስተምሮ የሚመልስ መጽሐፍ ከመሆኑን ባሻገር ለሶስት በመጣመር መጽሐፉን ማዘጋጀታቸው በህብረት የተሻለን እይታንና የበሰለ ነገርን ማቅረብ እንደሚቻል ማሳያ ናቸው ሲልም ተደምጧል። በዕለቱም የተለያዩ የቤተ ክርስቲያን መሪ አገልጋዮች የደስታ መልእክት ያስተላልፉ ሲሆን የአላሙራ የህይወት ብርሃን ቤተ ክርስቲያን የእረኞች ጉባኤ ሰብሳቢ የሆነው አገልጋይ አዳነ ዋቅጅራ ባስተላለፈው መልእክት ጸሐፊዎቹ የቤተ ክርስቲያናችን አገልጋዮችና በረከቶቻችን ናቸው፣ በዚህም ደስተኞች ነን በማለት መጽሐፉ ለቤተ ክርስቲያን አገልጋዮች ወቅታዊ አቅጣጫ ጠቋሚና ወደ መጽሐፍ ቅዱስ የሚመልስ አይነተኛ መጽሐፍ በመሆኑ ሁሉም የቤተ ክርስቲያን አገልጋዮች አግኝተው እንዲጠቀሙበት ጥሪ በማቅረብ የእንኳን ደስ አለን መልእክቱን አስተላልፈዋል። ቀጥሎም የምረቃ ስነ ስርዓቱ በጸሎት የተከናወነ ሲሆን የመሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች መጽሐፍ ጸሐፊያን የሆኑት መምህር ሸዋንግዛው ኃይሉ፣ አገልጋይ ኢያሱ ምትኩና ወንድም ዋለልኝ ወንዱ ጥሪያቸውን አክብረው የተገኙላቸውን ቅዱሳን በማመስገን መጽሐፉ ለኢትዮጵያ ቤተክርስቲያን አገልጋዮች ጠቃሚ መሆኑን ጠቁመው አስተምሮቻችንና ተግዳሮቶቻቸውን የኛ የጸሐፊዎቹ ምልከታ ብቻም ሳይሆን የመላው ክርስቲያኖችና አብያተ ክርስቲያናት በመሆናቸው እኛ በጥቂቱ ያስቀመጥናቸውን ነጥቦች በቀጣይ አብረን በሰፊው እንሰራባቸዋለን የሚል ግብዣም አቅርበዋል። በመጨረሻም በኬክ ቆረሳ፣ በመጽሐፉ መዋጀትና በፎቶ ፕሮግራም በ11 ምዕራፎች ተከፋፍሎ በ152 ገጾች የተዋቀረው መሰረታዊ አስተምሮቻችንና የገጠሟቸው ተግዳሮቶች መጽሐፍ የምረቃ ስነ ስርዓቱ ፍጻሜውን አግኝቷል።